ሰላም ሰላም፣ እንዴት ናችሁ ኢትዮጵያውያኖች? ሁላችሁም ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። አጋጣሚ ቤተ ክርስቲያን ልወጣ አልኩና ከዛም በኋላ ለምን በጣም ብዙ ሰው ስለሚጠይቀኝ ጊዜ ማጣትም አይደለም ግን በቃ አለመመቻቸት ቪዲዮ አልሰራሁላችሁም እና በጣም ትጠይቁኛላችሁ ብዙ ልጆች። ያው እንደምታውቁት ሆሳዕና እሑድ ነው። ያው እዚህ ሀገር እኔ የምኖረው ለጊዜ ነው። ስለዚህ አርብ ነው የምናከብረው። እንኳን አደረሳችሁ ለሆሳዕና በዓል። እንግዲህ ከጠያቂዎቻችሁ አብዛኞቻችሁ የት ሀገር ነው አሁን የምትኖሪው? ስለ ኩዌት ነው የምትጠይቁኝ። ስለ ኩዌት የድሮ የቆየ ቪዲዮ እያያችሁ የኩዌት ስለ ኩዌት ደሞዝ፣ ስለ ካታር ደሞዝ እንዳነጻጽርላችሁ ነው አንዳንድ የማውቀው መረጃ እንድነግራችሁ ነው እየጠየቃችሁኝ ያላችሁት እና ትንሽ እስቲ ልመልስላችሁ። እኔ ኩዌት ነበርኩ ያው ታውቃላችሁ። ከኩዌት ደግሞ ወደ ኢትዮጵያ ሄድኩኝ። ነገሮች አልመቻችልኝ ሲሉ ያው ያለውን ነገር ቦታ ቦታ ሲጂ በላይፌ ተመልሼ ኳታር ነው ያለሁትና ያው ሰሞኑን ወደ ኢትዮጵያ አሳፈራለሁ ከአንድ ከአራት ከአምስት ቀን በኋላ እና ኩዌት አልተከፈተም እንደምታውቁት። ኩዌት የተከፈተው በምንድነው? በ18 በሚባለው ቪዛ ነው። ይሄ ሱቅ ውስጥ ለመስራት፣ ሞል ውስጥ ለመስራት፣ ካምፓኒዎች አካባቢ ክሊኒንግ፣ ይሄ ነርሶች ምናምን የሚሄዱበት ቪዛ ነው እንጂ በማዳም ቤት በ20 አልተከፈተም። ነገር ግን በመዳም ቤትም በምንድነው በኢሚራት ወይንም በዱባይ አድርገው መዳም ቤትም ይወስዳሉ። ዱባይ ትሄዳላችሁ። ከዱባይ እንደገና ሜዲካል ምናምን ሰጣችሁ እንደገና ቪዛ ተልኮላችሁ ከዱባይም በሰው ቤት ይሄዳሉ። ቀጥታ ግን ከኢትዮጵያ አልተከፈተም እና የሀገሬ ልጆች የምነግራችሁ ምንድነው በሚገርም ሁኔታ ብዙ ብር ከፍለው ነው የሚሄዱት። እስከ 1 ሚሊዮን ብር። ትንሽ የሚባለው 800 ሺህ ብር ነው ወደ ኳታር ለመሄድ፣ ወደ ኩዌት ለመሄድ። ወደ ኳታር ለመምጣት 150 ሺህ ብር ገብቷል። የዛሬ ዓመት አካባቢ ስንት ነበረ? 40 ሺህ 50 ሺህ ነበር፣ 30 ሺህ ነበር። አሁን ግን 25 ሺህ ነበር። እኔ ስመጣ የዛሬ ዓመት ከ6 ወር 25 ሺህ ብር ነው ለደላላ ከፍዬ የመጣሁት። ከነጣጣይ ከነምን 31 ሺህ ምናምን ብር ነው ጨርሼ የመጣሁት። አሁን ግን እንደዛ አይደል። አሁን ሁሉ ነገር ቪዛ ውድ ነው፣ ብዙ ነው የምታወጡት። የሚገርመው ግን እኔ ኩዌት ለመሄድ ኩዌት ነው ያልከሉት ኩዌት ለመሄድ 800 ሺህ ብር የምታወጡት ልጆች ማለት ነው። ማለት ምን የተተረፈረፈ ነገር የሚገኝ ይመስላችኋል? ሰው ቤት ለመቀጠር ስትሄዱ ወይ 120 ዲናር ነው የሚከፈላችሁ፣ አለበለዚያ 130 ዲናር ነው ወይ 150 ዲናር ነው። ያ ማለት ደግሞ ለምሳሌ 100 ዲናር በብላክ ማርኬት ብሩን ስትልኩት 100 ዲናር 50 ሺህ ብር ነው የሚሆነው። 150 እንኳን ተቀጥራችሁ ብትሄዱ 75 ሺህ ብር ነው። 800 ብር ከፍላችሁ 800 ሺህ ብር ከፍላችሁ ሄዳችሁ ሰው ቤት ነው የምትቀጠሩት። ገብታችኋል? ከዛም በኋላ በምን ያህል ወራት ትመልሱታላችሁ ያን ብር? በመሀልስ ጤናችሁ ቢጓደልስ? የስራ ብዛት፣ የስራ ጫና ሰዎች በሰውን በገዙ ቁጥር አረቦች ግዥና ሽያጭ በሚልም ነው የያዘው። የስራም ጫና ሊኖሩ ይችላል። ገብታችኋል? ስለዚህ በጣም ውድ ነው ከፍላችሁ የምትሄዱት። ኢቭን አሁን እኔ ኩዌት የነበረች ልጅ መታ እዚህ አግኝቻት በውጭ ነው የምሰራው ብላ ማለት ነው። ኳታር አሁን ያለበት ሀገር ኳታር ስንት 450 ሺህ ብር ከፍዬ ነው የመጣሁት ስትል ክውን ያልኩት። 450 ሺህ ብር እኮ ገጠር ላይ እኮ ካርታ ያለው መሬት ትገዛላችሁ። እውነት ለመናገር ትንሽ ብትጨምሩበትና እዛች ላይ የሆነች ወንገር ብታረቁ አለኝ እንኳን የሚባል ንብረት ይያዛል። ገብታችኋል? 800 ሺህ 400 ሺህ ብር ምናምን ሺህ ብር በጣም ውድ ነው። በጣም ብዙ ብር የምታወጡት ይሄ አዋጭ አይደለም። ይሄ እንደኔ ነው። ብቻ ብሩን ከፍለን ከሀገር እንውጣ ከሆነ ያ ትችላላችሁ። እና እንደዛ ነው ያለው ነገር። አሁን ትክክለኛው ደሞዝ የኩዌትን ያው እንደዚህ ረጅም ከፍለው በውጪ ቪዛ አድርገው ሄደው እኔ በጣም ብዙ ልጆች አውርተውኛል። ሃና ተሳስተናል፣ 500 ሺህ ብር 450 ሺህ ብር 700 ሺህ ብር ከፍለን ሄደን ምንም የካምፓኒ ስራ የሱቅ ውስጥ ስራ ልናገኝ አልቻልም። በዛ ላይ ወጪው የቤት ክራይ ውድ ነው፣ ሁሉ ነገር ውድ ነው ምናምን ነው እያወሩኝ ያሉት አሁን ጓደኞቼ። ኩዌት ነው የምላችሁ። ስለዚህ በጣም አዋጭ አይደለም።
ኪሳራ ነው እውነት ለመናገር እግዚአብሔርን ነው የምላችሁ። እና ይሄ እንደኔ ነው። ሰው ያለው ደግሞ ምንም አይ ልሞክር እድሌን ምናምን ብሎ ይሄዳል። ግን ምንም አንድ ነው። አሁን እኔ የምኖርበት ሀገር አሁን ደግሞ ወራችሁ የምኖርበት ሀገር ኳታር ነው። እንድታውቁት 2022 የዓለም ዋንጫን ያዘጋጀችው ኳታር ናት። እዛ ነው አሁን ያለሁት እና ደሞዛቸው 1200 ብር ነው። የዚህ ሀገር 1200 ብር በእኛ ሲመነዝር ወደ 40 ስንት ሺህ ነው? 48 ሺህ ብር አካባቢ ነው ሲመነዘር እና 48 ሺህ አካባቢ ነው በአሁኑ ብላክ ምንዛሬ እና ምንም ብዙም ልዩነት የለውም ከኩዌት ጋር የተወሰነ ልዩነት ነው የሚኖረው፣ ምንም አይደለም። እና አሁን ያለው እዚህ እንደዛ ነው የሚከፍሏቸው በየወሩ። እሱም አረበኛ የሚችል ሰው ምግብ የሚችል ሰው ነው የሚመጡት። ምክንያቱም የየሀገሩ ካልቸር ይለያያል። ምግብን እዚህ ግዴታ መስራት አለባችሁ፣ ቁርስ መስራት አለባችሁ፣ ምሳ መስራት አለባችሁ፣ እራት መስራት አለባችሁ ምናምንና በቃ ምግብ ላይ ነው ትኩረታቸው። ምግብ የሚችል ከሆነ ጽዳት የምትችል አረብኛ ቋንቋ የምትችል ማሰልጠንም አይፈልጉም። ቋንቋ የሚችልም በእንደዛ እየመጡ እየሰሩ ነው ልጆች። ብዙ ልጆች እየመጡ ግን አብዛኞቹ እየጠፉ ነው። ለምን? ሌላ ሀገርም ደክሟቸው ወደ ኢትዮጵያ ስለሚሳፈሩ ከዛ ደግሞ ወደዚህ ደግሞ ይመጡና ይጠፋሉ። ያ ደግሞ በጣም እንደገና ስራ ማጣቱ፣ ስቃዩ፣ እንደገና ስትረሱ፣ የምታወጡት ወጪ 150 ሺህ ብር ወደ ኳታር ለመምጣት 170 ሺህ ብር ከስንት አንዱ 90 ሺህ ብር እንደው እንጂ ከዛ በታች ከ100 ሺህ ብር በታች ከፍላችሁ አትመጡም። ከዛ ደግሞ ትመጡና የሰዎቹን ባህሪ እስከትለምዱ ድረስ የያገሩ ባህሪ ይለያያል፣ የዚህ ሀገር ባህሪ ይለያያል፣ የኩዌቲዎች ባህሪ ይለያያል፣ የሳውዲዎች፣ የኢማራቶች ካልቸራቸው ይለያል። ላይክ እንደ ኢትዮጵያ አሁን የአዲስ አበባ ልጅ፣ የጎንደር ልጅ፣ የጎጃም ልጅ እንደምትሉት ልክ እንደዛ ናቸው እነሱ አረቦች ሆነው ግን ባህራቸው ካልቸራቸው ይለያያል። የሚሰድቡት ሰው የሚያመናጭቁት ሰው ከጎረቤት ጋር ስለማይጣሉ ጸብጸብ የሚላቸው ከሰራተኛ ጋር ነው በቃ። እና ያንን መቋቋም ሲያቀታቸው ልጆቹ በጣም እየጠፉ ማአት ልጆች ችግር ላይ ናቸው። እና እኔ እንኳን እግዚአብሔር ይመስገን ያው ታውቁኛላችሁ፣ እኔ የሚመቸኝ ነገር ካልሆነ አልተመቸኝም ነው። እኔ ጋር ጣጣ የለም። አሁን እኔ ጥሩ ላይ ነው ያለሁት እግዚአብሔር ይመስገን። ሰሞኑንም ወደ ኢትዮጵያ ልሳፈር ነው እና እዚህ ሀገር ደግሞ በጣም ሌላ ሀገር የሰሩ ምንም 2 ወር እንኳን መቀመጥ ያቀታቸው ራሱ በውስጥ እያለቀሱ ኧረ ሀና አስጠፊ ነው። እኔ አስጠፊ እኮ አይደለሁም። እኔም ተቀጥሬ ችዬ ነው የምሰራው ሁሉን ነገር እግዚአብሔር ይመስገን። እኔ ራሴን አክብሬ ራሴን አስከብሬ ነው የምኖረው። ያ ከአቅሜ በላይ ከሆነ እኔ ጋር ጣጣ የለውም። ሻንጣዬን ጎትቼ በሬ ላይ አድርጌ ትኬቴን ቆርጬ ወደ ሀገር ሄዳለሁ ምናምን ብዬ ነው ሀረካትን የማሳየውና ያለው ነገር ይሄ ነው እያልኳችሁ ነው። እዚህም ሀገር ስራ የለም። አሁን በውጭ ጠፍተው የሚሰሩት ስራ የሚባል የላቸው። አብዛኞቹ ስራ የላቸው። ማርያምን ነው የምላችሁ። ስቃይ ላይ ነው። አንድ ቤት ውስጥ ለ10 ለ12 ታጉረው ቁጭ ብለው በቃ በጣም ከባድ ነው። እና አግኝተውም የሚሰሩ ልጆች አሉ። እግዚአብሔር ቀንቷቸው ጠፍተው ሲሰሩ እስከ 200 250 180 ድረስ ይቀጠራሉ። እና 1080 በዚህ ሀገር 1080 2000 ብር 2000 እስከ 2050 ድረስ እንደ ስራችሁና እንደ ቤቱ ነው ትቀጠራላችሁ። እና ያለው መረጃ ይሄ ነው። እና አሁን ለጊዜ ያለሁት የት ነው? ኳታር ነኝ። እንግዲህ የተግባባን ይመስለኛል። ስለ ኩዌት የጠየቃችሁኝ ነግሬያቸዋለሁ። እና የብሩ ብዛት የብሩ ምናምን አይደለም፣ ስራው አለ ወይ ነው ወይ እርግጠኛ የሚቀበላችሁ ሰው እዛ ሄዳችሁ አርፋችሁ ከዛም በኋላ ስራ የሚያስቀጥራችሁ ሰው ከዛም በኋላ ምናምን እና በጣም ብዙ ብር ወደ 450 ሺህ 500 ሺህ ብር 800 ሺህ ብር ደግሞ ትከራከራሉላ። 800 ሺህ የመጨረሻው ነው ምናምን በጣም ብዙ ብር እኮ ነው 800 ሺህ። በአመት ራሱ አትመልሱትም ማዳም ቤት ሰርታችሁ። እና አትክሰሩ፣ አትጎዱ። በእንደዚህ አይነት ወጪ የምትሄዱ ልጆች እውነት ለመናገር እዛው አገር ቤት የሚሰራበታል እኮ እንዴ። ጽድት ያለ ቡና በጀበና ቤት ይሰራል በ800 ሺህ ብር። ምን ያስዋሸናል? እኛ ኢትዮጵያ ያለ እንዴ እየኖርን አልነበር?
እና አትክሰሩ ልላችሁ ነው።